አንድ የማውቀው ወንድሜ ከዚህ ቀደም ጌታን አምኖ ከካደ በኋላ እንደገና ጌታን አገኘ እና የኔ ጥያቄ ይሄ ወንድሜ መጀመሪያ የድነትን ንስሐ አድርጓልና የድነት ንስሐ ደግሞ አንድ ጊዜ አይደለም ወይ የሚገባው? ወይስ ይሄ ወንድሜ አሁን ገና ነው በትክክል የድነትን ንስሐ የገባው? ይህ ማለት መጀመሪያ ላይ አልዳነም ነበር ማለት ይቻላል? ጥሩ። መጀመሪያ ይሄ ትረካው እውነተኛ ነው? ትረካው እውነተኛ የተፈጸመ ታሪክ ነው? እሱን አንድ ትመልሳለህ ለራስህ። እንዲሁ ለምሳሌ ያህል አንድ ሰው ሆኖ ቢሆን እንደዚህ እና እንዴት ነው? አሁን እሱ ጥያቄ ጌታን አምኖ ነበር ከዛ ካደ፣ ከዛ አላ ጌታን ከእንደገና አገኘ የሚል ነገር ነው። ሆኖም እንደዚህ አይነት ነገር ቢከሰትስ የሚል ነው። መካድ የሚለው ቃል ደግሞ መጠይቀው ጥያቄ ነው። ጌታን አምኖ ክዶ ከዛ ጌታን አገኘ አይነት ነገር ነው። ካደ ያልከው እንዴት ነው የካደው? ከቸርች ነው የጠፋው? ከቤተ ክርስቲያን የለቀቀው? ከቸርች ርቆ ከመንፈሳዊ ሕይወት ርቆ ዓለማዊ ልምምድ ሕይወት ውስጥ ገብቶ ነው? የሁሉ ክደት አይደለም። ይሄ ባክስላይዲንግ ነው የሚባለው። መካድ የሚባለው የሆነ ያመንከው ነገር ነበር፣ እሱን አላምንም ስትል ያመንከውን ስትክድ ማለት። መካድ የእምነት ተቃራኒ፣ የሕይወት መድከም አይደለም። የሕይወት መድከም ተብሎ ተጽፏል። ሁላችንም መጠኑ ዲግሪው ይለያያል እንጂ ሁላችንም በሱ እንወድቃለን፣ እንፈተናለን። ማፈግፈግ፣ መዛል፣ መድከም፣ ተስፋ መቁረጥ፣ ጌታ እንደተወን ማሰብ፣ በዓለም ነገር መሳብ፣ ይሄ ፈተና ሁሉም ክርስቲያን ይኖረዋል እንደ ጥንካሬው መጠን። ስለዚህ ይሄ ክደት አይደለም። ከማህበር መራቅ፣ ከምናድግበት ጋርደን ውስጥ መውጣት፣ ከለመለመው መስክ መራቅ፣ ከመንጎች መሃል ተለይቶ መውጣት፣ በህይወት መድከም፣ እነዚህ ሁሉ መካድ አይደሉም። መካድ ማለት የእምነት ተቃራኒ፣ የሚያምነውን ነገር ሲተወው አላምንም ብሎ ሲል እሱ መካድ ይባላል። ስለ መካድ ካወራን የካዱትን ሰዎች ወደ ንስሐ ማምጣት አይቻልም፣ ከባድ። ዕብራውያን መጽሐፍ ላይ ምን ይላል? ቀድሞ ጌታን ያመኑትን በኋላም የካዱትን እነርሱን ወደ ንስሐ ማምጣት ከባድ ነው፣ መጨረሻቸውም መቃጠል ነው እያለ ያለ። ለዚህ መካድን እንዴት ነው እናንተ ያውቃ? አሁን አንዳንድ ሰው ከቸርች አንዱ ልጅ ሲወጣ ኢየሱስን ካደ ይላል። ኖ ኢየሱስን አልካደም። በህይወቱ ደከመ፣ ቃል የሚሰጠው የለም፣ በቃል ማደግ አልቻለም። ይሄ ልጅ ደክሟል፣ ኢየሱስን አልካደም። አንዳንድ ሰው ደግሞ ጭራሽ ከነሱ ቸርች ወጥቶ ሌላ ቸርች ሲገባ ራሱ ካደ ነው የሚሉት። ከቃሊዮት ወጥቶ ሙሉ ወንጌል ሲገባ፣ ከሙሉ ወንጌል ወጥቶ ቃሊዮት ሲገባ እንደ ካደ፣ እንደ ሄረሲ፣ እንደ ምንድነው እንደዛ ነው የሚቆጠረው። እንደ ካደ እኮ ጌታን ተወኮ ሊሉም ይችላሉ። እና ጥያቄው መካድ የሚለው መብራራት አለበት። የካዱትን መመለስ ከባድ ስለሆነ